በእናትህ ሁሉም ነገር ይቅርና አዶናይን አገናኝ። በዛብኝ በእናትህ ከባድ ጥያቄ አልችልም። ይቅርታ ከብሩ ወይም ደግሞ ከቪዲዮ አዶናይን ይቅርታ አዶናይን ብቻ ሁሉም ነገር ይቅርብኝ። ሃይ በመጨረሻም ተገናኘን። አዎ ይህ ፍላወር ላንቺ ነው። ላንቺ ይዤልሽ መጣሁ። እንደምድራሽ በጣም ግራ እየገባኝ ያለ ጋይስ እቺ ልጅ ታውቋታላችሁ? ዛሬ ሰርፕራይዝ ላደርጋት ነው። እሷ እንግዲህ እንደማገኛት አታውቅም። እውነት ለመናገር የኔ ጸጉር ቀምቃሚ ነው የሚባለው፣ ከርከርካሚ ጸጉሬን የሚያስተካክለኝ ልጅ ማለት ነው። ካፌ ውስጥ ይዟት እየጠበቀኝ ነው ያለው። እሷ አታውቅም ምን እንደሚፈጠር። እኔ ግን እንደዚህ ሱፌን አድርጌ ሽክ ብዬ ማለት ነው ሰርፕራይዝ አደርጋት ነው። ሰርፕራይዝ ማድረግ ብቻ ሳይሆንም ማለት ነው እራት ይዣት እወጣለሁ፣ ድረስ እገዛላታለሁ። ከዛ በኋላ የሚገርም ላግዠሪ የሆነ ቦታ ሜቢ ስካይላይት እዛ ይዣት እሄዳለሁ። ኮክቴል ምናምን ጋብዛታለሁ ማለት ነው። ምሽቷ ሜክ እናደርገዋለን። ቪዲዮቿ በጣም እከታተላቸው ነበረ፣ ለመመለስ ሞክር ነበረ፣ ግን ቪው እያገኘት ነበረ። ስለዚህ ከመለስኩላት ሰው ማየት ያቆማል እሷ። አሁን ግን ይገባታል ብዬ ስለማስብ ትልቁ ታዋቂነት ታገኘዋለች። ስግጥ ብላ ፈምሳለች። እንግዲህ በረከት ደግሞ ይህ ነው። ፈታ እንላለን አብረን ወጥተን ጋይስ ሌትስ ጎ። ሽታ አለን ኔኪ ሞዴ እስኪ ሽታ ስጠኝ በእናትህ። አሁን ሽታ እናደርጋለን። ይሄ ነው የምፈልገው እኔ ቶም ፎርድ ኡድ። ሌላ አለ? አሪፍ ነው፣ ጸዴ ነው። ይደረግ እዚህ ላይ ያዳለ የታባት እንግዲህ እንደዚህ ታደርጋለህ። አንድ በዚህ ትጨምራለህ፣ አንድ በዚህ ከዛ ይሄ ደግሞ ማለት ነው ኢንኬዝ ትጨምራለህ። አንድ አይ በቂ ነው ሳታበዛ። ግን እንደዚህ ብታረግስ ከዚህ ትጀምርና በቃ ከመምጣቴ በፊት ማለት ነው እንዴ አዶናይ መባል አለበት። ገባችኋል? የጫማህም እዚህ ኢንኬዝ ጫማው ከተባለ እዚህ ላይ ደግሞ አንድ ታደርጋለህ። ከዚህ ደግሞ አለ ከኋላ መታ የምታቅፈ ሴት ካለች በዚህ ነው ታደርገው። መዘጋጀት ነው ወንድም ማለት ተዘጋጂ። መጣውልሽ ፍላወር እንግዛለን ጋይስ። እንዴት ነው አማረብኛ? አሁን እንግዲህ ማለት ነው መኪናችን መጥቷል። ከሆቴል እየወጣሁኝ ነው እንደዚህ ፏፈሽ ብዬ ማለት ነው። እንደምትመለከቱት ሌትስ ጎ። ተከተለኝ እስኪ ናፒ በእናትህ መኪናውን እናሳያቸው ምን አይነት መኪና እንደያዘ ማለት ነው። እንግዲህ መኪናው በር ላይ እየጠበቀን ነው። Put your love in ጋይስ አሁን እንግዲህ ወደ ፍላወር ቤት መንገድ ጀምረናል። ፍላወር ልገዛላት ነው። ፍላወር ግድንግድ ፍላወር ልገዛላት እንዴ ወዲስ አነስ ይበል። ምን ታስብ? አነስ ብሎ ሲምፕል አይደለ? ያ ምክንያት የራት ይዣት ስለምወጣ አዎ፣ ከዛ ድረስ እንገዛላታለን። በእርግጠኝነት የራት ድረስ አላረገችም ብዬ አስባለሁ። because አልጠበቀችም። እኔን ፈልጋ ማለት ነው። ላይክ የኔ ጸጉር የሚያስተካክለኝ ልጅ ነግሯታል። በቃ ስልኩ እያነሳልኝ አይደለም፣ ስለዚህ አይሆንም ምናምን አላትና በቃ ተናዳ ምናምን ያለችው በቃ ያ ሁሉ ለፍቼ ወይኔ ምናምን እያለች ነው ያለችውና ሶ አሁን ፍላወር ሄደን ፒክአፕ እናደርጋለን። ከዛ በኋላ ወደ እሷ ነው የምንሄደው፣ ሰርፕራይዝ እናደርጋታለን ማለት ነው። ቀጣይ ቪዲዮ ተመልከቱ። አያምርም ግን መኪናው ነው የታባቱ ቲንትድ ነው ባይ ዘ ዌይ ኢትስ ቢዩቲፉል ጋይስ። አሁን እንግዲህ ፍላወር ቤቱ ደርሰናል። ሌትስ ጎ። ፍላወር እንምረጥላትና እንገዛላታለን። አይ نادى قال عقامه بابويدي يا بناي ترقي ما لا لا يا تبان نقدر فلور بيت يتبانو أبوا بيت يتبانو عندما أبوا بيت بس سمع يمنة ترلك زامنات سيامر أهون نقدر يمنة ترى يجزانو عندما تملكتوت كأنيش النواقع أيوة تيك توك لا يمنش ንገሩኝ ካታለልሽ ንገሩኝ ጋር 2500 2008 እሺ በቃ 2008 ችግር የለውም። ያምራል ግን ላድርገው። አይ ይሄ ወደድኩት እኔ በጣም አዎ ወድጄዋለሁ። አዎ እሺ ነኝ። እሺ ደህና ሁኚ።
መነጽር ገዝተናል። ፍላወር የለም እንግዲህ ወይ ከዚህ ነቅዬ እሮጣለሁ። አንድ ናበልክ ናበልዬ እንታማ ይገበ ኦኬ። አሁን ወደ ሌላ ፍላወር ቤት እንሄዳለን። የላቸውም ወንድሜ መነጽር እየገዛው ነበር። እንግዲህ መጥተናል ወደ ሌላ ስቶር። ፍላወር ለመፈለግ ቦሌ ነው የምንገኘው። አሁን በምሽት ምድር እንደዚህ መነጽር አድርገህ ትወጣለህ። ስግጥ ነው የታባቱ ትሰግጣለህ። ይሰገጣል ይፈመሳል። ቤት የኛ ይመስላል። ቤት V6 ይሄ ሱፐር ምናምን ቤት ነው። ዘናጭ 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 ጥቁር ሶደርያ ወዬ የኔ አባ ወደ እናንተ ነን። ያረኩ ምንም አታይልኝ። ኧረ እውነት ፍላወር ለመግዛት መጥተን ነው። ይሄ ስንት ነው? ይሄ ስንት ነው? ደረሰ? ቴንክ ዩ ሶ ማች ጋይስ። እንግዲህ ፍላወራችን ገዝተናል። አሁን ወደ መኪናችን እንሄዳለን። ሌትስ ጎ። ኦ ያ ይልሃል። ና ግባ እስኪ ወንድም ማለት ናቲ መተናል ደርሰናል ማለት ነው። አሁን ልወጣ ነው። እዛ ናችሁ? እዛ ናችሁ አሁን? በቃ ልምጣ አሁን? በቃ እየመጣሁ ነው። አዘጋጃት። እሺ እየገባሁ ነው። ወደ ውስጥ እየገባሁ ነው። እሺ በጠዋት ደውልልኛል። ለስከ ጉረጉረ ናቲ በከውጭ በቃ አንተ ውስጥ እደውልልሃለሁ። እሺ እሺ ነበር በስማ ሌትስ ጎ። ወይኔ ጉዴ! አሁን ሰው ማአት ሰው ነው ያለው። who cares? ስግጥ ብለን እንድገባው ሰርፕራይዝ እናደርጋታለን። ናፒ እዛ KKFC የሚባለው ውስጥ ነች ያለችው። ምንም አልጠበቃችም እኮ እርግጠኛ ነኝ። ምንም ማለት ነው። አረ ካሜራው ግን እንትን እንዳይሉ በእናት። ሰላም ነው? ወይኔ ናግባ። ዝግጁ? ሃይ ነይ በመጨረሻም ተገናኘን። አዎ እኔ ነሽልኝ። ይኸው ይህ ፍላወር ላንቺ ነው። ላንቺ ይዤልሽ መጣሁ። ይኸው እችላለሁ። ዲስትራክት አደረክልኝ በደንብ አድርገህ። ቢዚ አደረኩት እኮ ወይ እኔ ቁጭን አልመስልም። እኔ ክርስቶስ ላክስ ነው ወይ ለልካፍሽ ነይ ጠብቀሽ ነበር። በደንብ አድርገው ሸውዶሻል። ሸውዶሻል በደንብ አድርገው በጣም። አረ ጀግና። ይሄው ይሄ የሚያምር ፍላወር ላንቺ ነው። ያምራል። በጣም ነው የደነገጥኩት። እሺ ግን አዶናይን አግኝቼዋለሁ። ለሁለተኛ ጊዜ በጣም በቃ ትጓጓለት የነበረው ደስ ስላለሽ ደስ ብሎኛል በጣም። ኑ በሉሽ ቁጭ ነው። ቴንክ ዩ። ችግር የለም የኔ እናት ጀግና። ነይ እንሂድሽ። ፍላወሩ እሸከመዋለሁ ነኝ። ችግር የለም። ኧረ ችግር የለውም። እቺ ሽርጥንስ እንዴት አየሃት? እንዴት ትሸከመዋለች? አስታውሳታለሁ። ጎበዝ አይደለም? ጎበዝ ነሽ። ቦርሳሽን ያዢው እንሂድ በል። ይከብድሻል። እኔ ይዤልሻለሁ። ድረስ ነገር እንገዛለን። ኦ የአዲስ አበባ እንዴት አየሽው? ለመጀመሪያ ጊዜሽ ነው? አረ ስንት ነው የቆየሽው? መኪና ውስጥ ነው? እኔ ነኝ ሳሮን። አላወቃችሁኝ?
ሳሮን የእውነት በጣም ስለወደኝ ነው። እኔ በጣም ደስተኛ ነኝ። እኔ ማለት ነው መጀመሪያ ሰዓት አንተን ላገኝ ስል በቃ ማለት እንደዚህ ልክ 8ኛ ክፍል እንደምን ራሱ በጣም ግራ እየገባኝ ያለው አይዞሽ ይኸውልህ መጀመሪያ ልንገርህ ሙሉውን ማለት ነው 8ኛ ክፍል በጣም ጎበዝ ተማሪ ነኝ ማለት ነው። ዘጠኝ ተማሪ ነበርኩኝ እና ሚኒስተሪ ከተፈተንኩኝ በኋላ ነው 9ኛ ክፍል ላይ ነው ማለት ነው ስልክ የተሰጠኝ እና በጣም ነው ራሴን ከትላልቅ ከሴሌብሪቲዎች ጋር ማነጻጸር እና ያንተ ቪዲዮ ይመጣልኛል ምናምን ሴሌብሪቲ ተው በቃ ክላስ ውስጥ ለላይ ተማሪ ምናምን ካለች በቃ ቀጥታ ራሴን ወደ እሷ በትምህርት በጣም ዝቅተኛ ውጤት በቃ ማምጣት ጀመርኩ ማለት ነው። ቤተሰቦች ይችላል ምን ሆና ነው ምናምን እስከማለት ድረስ ማለት ነው። ከዛ በኋላ ያንተ ቪዲዮ ነው በጣም የሚመጣልኝ እኔ ጋር። ከዛ በቃ ቆይ አንቺ ለምንድን ነው ራስሽን ከሌሎች ጋር የኔ ቆንጆ ምናምን የእውነቴን ነው በቃ እኔ ማንንም ሰው በዚህ ያክል ደረጃ ወድጄ አላውቅም ማለት ነው። የእውነቴን ነው እና በቃ እግዚአብሔርን በጣም ነው የማመሰግነው። እኔ ፊትክ ማየት በራሱ ለኔ በጣም ከበቂ በላይ ነው። አይዞሽ የእውነት በጣም በቃ በጣም ነው የማመሰግነው። ማለት የሆነ እንደማላገኘህ ምናምን እኮ ያውቃል፣ ግን በቃ ለኔ ማየቴ እንዲህ አብሬክ ዴት መውጣት ምናምን ይቅር፣ ግን በቃ አንተ ማየቴ በራሱ ለኔ በጣም ትልቅ ነገር ነው። አይዞሽ እኔም ደስ ብሎኛል በጣም ስለተገናኘን። አሪፍ ምሽት እናሳልፋለን ዛሬ። እሺ